እሸቱ ሊታሰር ነው። ጉድ 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 ጉድ! ኦ ማይ ጋድ! በረከት ገበሬዋ አሁን ታበርሲሳን ጠላቶቼ በዶላር ከፍለሁት ነው እንጂ እኔ ምንም የሰራሁት ወንጀል የለም። ሰላም እንዴት ናችሁ? ዛሬም አዳዲስ ቪዲዮዎች ይዘን መጥተናል። ሰብስክራይብ ላይክ እያደረጋችሁ ወደ ቪዲዮአችን። እሸቱ ሊታሰር ነው። ወንድማችን እሸቱ መለሰ ይህንን መረጃ ያልደረሰው ከሆነ አጋሩት፣ እንዳይታሰር ንገሩት። ለእሸቱ አጠገቡ የምትገኙ የቅርብ ጓደኞች ሆናችሁ ይሄን እንምላችሁ። በባምቢ ጉዳይ ብላችሁ እንዳታስቡ፣ ባምቢ ከሰሰችው ብላችሁም እንዳታስቡ፣ የባምቢ ደጋፊዎች ከሰሱትን ብላችሁ እንዳታስቡ። እሸቱን ሊከስ ያለው የኢትዮጵያ አርቲፊሻል ኢንተለጀንስ ነው። ኢንስቲትዩቱ ህጋዊ ዕውቅና ካላቸው ተቋማት ውጪ ማንኛውም ግለሰብም ሆነ ድርጅት በሰው ሰራሽ አስተውሎት ኤአይ ዙሪያ ስልጠና መስጠት በጥብቅ የተከለከለ መሆኑን አስታወቀ። እስካሁን ድረስ ለማንኛውም የግል ተቋምም ሆነ ግለሰብ የማሰልጠን ፈቃድ አልሰጠንም። ይህንን መመሪያ ጥሶ ስልጠና ሲሰጥ የተገኘ አካል በአዋጅ በተደነገገው መሰረት ህጋዊ ቅጣት እንደሚጠብቀው አሳስበዋል። እሸቱ መቼም መታሰር ፈልጎ አይደለም ወይ መረጃውን አልደረሰው ከሆነ ወዳጆች አድርሱለት። ያው እንግዲህ እንደሰማችሁት ነው። እሸቱ ይታሰራል የተባለበት ጉዳይ በነባምቢ ወይም ሀና ግደይ ምናምን አይደለም። እሸቱ የአርቲፊሻል ኢንተለጀንስ እና የቪዲዮ ኤዲቲንግ ስልጠና በዩቲዩብ እያሰለጠነ እንደሆነ ይታወቃል። ታዲያ መንግስት ደግሞ የትኛውም የአርቲፊሻል ኢንተለጀንስም ሆነ የኦንላይን ስልጠናዎች ያለ ፍቃድ ማሰልጠን በህግ እንደሚያስቀጣ አስታውቋል። የትኛውም ፍቃድ ለማንም ስላልሰጠን አሁን የምታሰለጥኑ ሰዎች በህግ እንደሚያስጠይቃችሁ ምናምን ብለዋል። ያው ሌላ ነገር አይደለም። እስቲ ምን ትላላችሁ እናንተስ? ጉድ ጉድ ጉድ! ኦ ማይ ጋድ ኦ ማይ ጋድ! በረከት ገበሬዋ ኦ ማይ ጋድ ኦ ማይ ጉድነስ ኦ ማይ ጋድ! በረከት ገበሬዋ ወይኔ! አብይ ዶክተር አብይ አህመድ በረከት ገበሬዋ ኦ ማይ ጋድ! ለዶክተር አብይ አህመድ ከህይወቴ ተቀንሶ አመታት ብሰጠው ደስ ይለኛል። የተከሰሰችበትን ነገር አይታችኋል? ኦ ማይ ጋድ! እኔ ነገር ለምን ነው ግን የኢትዮጵያ መንግስት እኔ ከ4 ዓመት በፊት ስለ በረከት ገበሬዋ ስነግራችሁ ከ2 ዓመት በፊትም ስነግራችሁ ለምንድን ነው ብዙዎቻችሁ ቅናታ ምቀኛ ምናምን ትሉኛላችሁ? እኔ እኮ መፍራት ጀምሬያለሁ። እየፈራው እኮ ነው። እግዚአብሔር አትንገረኝ፣ ፕሊዝ አትንገረኝ እባክን። ሃይምሮዬ እባክን ካልኩሌት አታድርግ እባክን። ስግጥ ፍምስ ማለት ይሻላልኝ። ወይኔ ወይኔ ወይኔ! ይሄ ሁሉ ነገር ስታደርግ ከማን ጋር ነው? አብይ አህመድ አንተ ታውቃታለህ፣ አግኝታታል፣ ሌሎቻችሁም አግኝታችኋል። እንዴት ነው ሃው? ይሄ ሁሉ ጉድ አደባባይ፣ ይሄ ሁሉ ጉድ! ወይኔ ወይኔ! ዝርፊያ ወይኔ ዝርፊያ! ይሄ ሁሉ ሲዘረፍ መንግስት የለም እንዴ? መንግስት ያለው መንግስት ያለው። ወይኔ ደሞ እኮ ተለቃለች፣ ተፈታለች እኮ። ኃይለኛ ክስን ያቀረቡባት በረከት ገበሬዋ። ወይኔ ጀለሴ፣ ወይኔ ጓደኛችን በረከት ገበሬዋ። ይሄ ሁሉ ነገር ግን አንድ ጥያቄ አለኝ። ይሄ ሁሉ ነገር የሚደረግባት ለምንድን ነው? ከበረከት ገበሬዋ ላይ በዚህ ደረጃ ይሄ ሁሉ ነገር ክስ እየቀረበባት ያለው ምክንያት ምንድን ነው? What's the real reason? እውነት ይሄ ሁሉ ነገር ስታደርግ መንግስት አፍንጫ ስር ሆና አላዩም ነበር ማለት ነው? ወይስ ንብረቷን ለመቀማት ስለፈለጉ ነው? ወይስ በዚህ ባራድዬ ሙድ ንብረቷን የሚፈልጉ ባለስልጣኖች ባለጊዜዎች አሉ ይባላሉ? እሱን ለእናንተ ነው የምተወው። ወይኔ! ያው እንግዲህ ቪዲዮውን እንዳያችሁት ነበርና በረከት ገበሬዋ እንግዲህ ከዚህ በፊት በነዳጅና በሙስና ተጠርጥራ ፍርድ ቤት ምናምን ገብታ ነበረ እና ቶሎ ነበረ የተፈታሁት ምናምን ብላለች። እና እስቲ ተጨማሪ ቪዲዮ አይተን እንመለስ።
ቀደም ሲል በነዳጅ እጥረትና በሙስና ወንጀል ክስ ተመስርቶባት የነበረችው ታዋቂዋ ባለሀብት በረከት ወርቁ ወይም በረከት ገበሬዋ በፌስቡክ ገጿ ባስተላለፈችው መልእክት በፍርድ ቤት አስገዳጅ ትዕዛዝ ወዲያውን ነበር የተፈታሁት ብላለች። ሀገሬ እውነት በጣም አዘንኩብሽ፣ እኔን አስረውኝ በስሜ ለሸጡት ነዳጅ እኔን ተጠያቂ ማድረግ ከፍተኛ ግፍ ነው ስትል ድርጊቱን አልፈጸምኩም ብላለች። 14 ጊዜም ፍርድ ቤት መቅረቧንና በዳኞች ትዕዛዝ መፈታቷንም በማስታወስ ጉዳዩም በሴትነት የመጣ ጥቃት እንደሆነም አመልክታለች። በረከት ወርቁም ያለ ስሜ ስም ሰጥታችሁኛል ስትል የከሰሰች ሲሆን የተፈቀደው 466,000 ሊትር ናፍታ እንዴት አገር አቀፍ እጥረት ያስከትላል በማለትም በክሱ ላይ ያላትን ጥርጣሬም አጠናክራ ተናግራለች። በረከት ገበሬዋ አውንታ በርሲሳን ጠላቶቼ በዶላር ከፍለሁት ነው እንጂ እኔ ምንም የሰራሁት ወንጀል የለም ብላ ነበር። አንድ ወፈፌ ጋዜጠኛ ዝርዝሩ ይዤ እመጣለሁ ብሎ በፌስቡክ ፖስቶ ነበርና ሳይመለስ በዛው ቀረ። ጠላቶች የምትላቸው አብይ ይልማ ናቸው እንግዲህ ለኔ ዶላር የከፈሉኝ። እሺ እነሱ ዶላር ከፈሉ። ትላንት የወጣውስ ምን እንበለው 466,000 ሊትር ነዳጅ ፍቃድ ሳይኖርሽ ለወርቅ አውጪዎች ሸጠሻል ተብለሻል። እና ይሄ ስትባል ምን ብትል ጥሩ ነው? ለዚች ሀገር ያበረከትኩት አስተዋጽኦ ውለታዬ ይህ አልነበረም። በኔ ስም እኔ በታሰርኩ ሰዓት በኔ ስም ባለስልጣናት አውጥተው ሸጠውታል እንጂ እኔ አልሸጥኩም። አንቺ ምንድነው ለዚች ሀገር ያበረከሽው? ማማ ምንድን ያረግሽላት? ውሸትን አፕግሬድ ከማድረግ ውጪ ምንድን ያረግሽው? አየርላንድ ያለው ማንጋርድ ሴኩሪቲ ካምፓኒ የኔ ነው ያልሽኮነሽ ምንም ሳታፍሪ ማለት ነው። ምንም ሳታፍሪ ይሄ ካምፓኒ እንግዲህ 42 ሚሊዮን ዩሮ ወርዝ ፐር አነም ገቢ የሚያስገኝ ካምፓኒን በድፍረት ባልሽ እዛ ኦፊሰር ሆኖ ሰርቷል። እንደ ማንኛቸውም ሰው ሄደው ገምተሻል። ስትጎበኙ ግን ቪዲዮ ቀረሽና የኔ ነው አልሽ። እስቲ ማስረጃ አንቺ ያንቺ ስለመሆኑ ይሄንን ያረግሽው ግባብድዬ ውሸትን ያመጣሽው። እሺ አሁን ታበርሳ ተከፍሎት ከሆነ ይሄኛው ማን የከፈለውና ነው ያወጣብሽ ታዲያ? 466,000 ሊትር ሸጠሻል እየተባልሽ ነው እናቴ። ለሀገሪቷ ያበረከሽው አስተዋጽኦ እኔ ምንም አይታየኝም። እውነት ለመናገር ያበረከሽላቸው ሰዎች ካሉ እነሱ ይክፈሉሽ። አበረከትሽና ህግ የሚለቅሽ ነገር አይደለም። ቻዩም እናቴዋ። ያው እንግዲህ ቪዲዮዎቹን እንደሰማችኋቸው ናቸው። ምን ትላላችሁ እናንተስ በዚህ ሐሳብ ላይ? የብልጽግናው የምርጫ ተወዳዳሪ ካሙዙ ካሳ በድጋሚ በደረቅ ቼክ ወንጀል ተጠረጠረ። የፖሊስ ማዘዣ ቢወጣበትም እስካሁን ድረስ በቁጥጥር ስር አለመዋሉ አነጋጋሪ ሆኗል። የሙዚቃ አቀናባሪውና ብልጽግና ወክሎ በአዲስ አበባ ምክር ቤት ምርጫ የሚወዳደረው ካሙዙ ካሳ ከዚህ ቀደም በደረቅ ቼክ ወንጀል ተከሶ የገደብ እስራት ቅጣት የተገበረ ባለበት ወቅት በድጋሚ በተመሳሳይ ወንጀል ጠርጥሮ የፖሊስ የመያዣ ማዘዣ እንደወጣበት ተሰምቷል። የፌዴራል ከፍተኛ ፍርድ ቤት አቶ ካሙዙ ካሳና አቶ ልዑል ሞገስ በጋራ በሚያስተዳድሩት ሻኩራ ፕሮዳክሽን ስም በጥቅምት 2015 ዓ.ም በኢትዮጵያ ንግድ ባንክ 4 ኪሎ ጫፍ በኩል ያለ በቂ ስንቅ ቼክ በመቁረጥ ወንጀል ጥፋተኛ ብሏቸዋል። ቼኩ በጥር 2016 ዓ.ም ለክፍያ ሲቀርብ በቂ ስንቅ የለው ተብሎ በመመለሱም በወንጀል ሕግ አንቀጽ 693 ንዑስ አንቀጽ 1 መሰረት ጥፋተኛ ተብሏል። ያው እንግዲህ የዛሬዎቹ ቪዲዮዎች እነኚህ ነበሩ። ሰብስክራይብ አድርጉ። 10,000 እስከምንገባ 10,000 ስንገባ እኔ በኖርማል ቪዲዮ እመጣለሁ። ይመቻችሁ።